ሆዳችሁን እንዳይነፋችሁ ማድረግ የምትችሏቸው 4 ነገሮች። አንደኛ፣ ምስር ከለቀማችሁ በኋላ አቧራ ወይም አፈር ካለ በደንብ አድርጋችሁ በውሃ ታጥባላችሁ። በመቀጠል ውሃ ውስጥ ዘፍዝፋችሁ ከ8 እስከ 12 ሰዓት ማቆየት። ከዛ ውሃውን ደፍታችሁ ድጋሚ በሚፈስ ውሃ ማጠብ። ይህን ማድረግ በውስጡ ያለውን ሆድ የሚነፋ ንጥረ ነገር እንዲወጣ ያደርገዋል። ሁለተኛ፣ ብሮኮሊና የአበባ ጎመን ስትመገቡ በደንብ ቀቅላችሁ ወይም በእንፋሎት አብስላችሁ ቢሆን ጥሩ ነው። ሶስተኛ፣ ወተትና ስንዴ እንዲሁም ተዋጽኦቻቸው የሚያስቸግሯችሁ ከሆነ ደግሞ ከምግባችሁ ላይ ማስወገድ ሊኖርባችሁ ይችላል። አራተኛ፣ ሆዳችሁን የሚነፋችሁ ከሆነ ለስላሳ መጠጦችን አለመጠጣት ይመረጣል። እነዚህን ነገሮች አድርጋችሁ ሆዳችሁ በጋዝ የሚነፋ ከሆነ ደግሞ ወደ ሕክምና በመሄድ ምርመራ ብታደርጉ ይመከራል። በጣም ከተቸገራችሁ ደግሞ የጨጓራና የአንጀት ስፔሻሊስት ጋር መታየት ይኖርባችኋል። በቤታችሁ ሆናችሁ ስፖርት የሰራችሁ ጤናችሁን ለመጠበቅና ውፍረት ለመቀነስ ከፈለጋችሁ እነዚህን የስፖርት ማሽኖች ላሳያችሁ። እዚህ ጋር የምትመለከቱት የመሮጫ ማሽን ለቤት ተብሎ የተሰራ ሲሆን 2.5 የፈረስ ጉልበት፣ 6 ሾክ አብዞርበር የተገጠመለት ሲሆን 18 ኪሎ ሜትር በሰዓት ፍጥነት መሮጥ ያስችላል። ከዛ በተጨማሪ 15 ዲግሪ ከፍ ማለት ይችላል። ኢንክሊኔሽን ዳገት መሆን ይችላል ማለት ነው። እዚህ ጋር የምትመለከቷቸው የሰውነት ማሳጀር አለው። 2 ባለ 1 ኪሎ ዳምቤሎች አብሮት አለው። ከዛ በተጨማሪ ደግሞ ለሲታፕ መስሪያ የሚሆን አብሮት የተገጠመለት ነው ማለት ነው። ይህንን የመሮጫ ማሽን መግዛት ከፈለጋችሁ ከኛ በ180 ሺህ ብር ብቻ ማግኘት ትችላላችሁ። ሌላኛው የስፖርት ማሽን ደግሞ እዚህ ጋር የምትመለከቱት የስፖርት ሳይክል ሲሆን ላዩ ላይ ሞኒተር አለው። ይሄ ሞኒተር ምንድነው የሚነግራችሁ? ምን ያህል ካሎሪ እንዳቃጠላችሁ፣ በምን ያህል ፍጥነት እየሰራችሁ እንደሆነ፣ ምን ያህል ኪሎ ሜትር እንደሰራችሁና ለምን ያህል ሰዓት እንደሰራችሁ ይነግራችኋል ማለት ነው። ይህንን የስፖርት ሳይክል መግዛት ከፈለጋችሁ ከኛ በ65 ሺህ ብር ብቻ ማግኘት ትችላላችሁ። ሁለቱንም አንድ ላይ ለሚገዙ ደንበኞቻችን ቅናሽ አለን። ስክሪን ላይ በተገለጹ ስልኮች ይደውሉልን። ቤቶ ድረስ ከነፃ ዴሊቨሪ ጋር የድርጅታችን ሰራተኞች አምጥተውና ገጥመው ያስረክቧችኋል። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ።